ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ እውቅና ያላገኘውን 14ኛ ጉባኤውን አካሄደ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍልን በመፍጠር ያለፈ ሲሆን የክልል ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮቹ ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸውና ራሳቸውን ከጉባኤ ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወስኗል። ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀዋል። አክለውም ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ይህንን ተከትሎ ህወሓት የታገዱት አመራሮች በህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግም ገልጿል። ባለፈው ጥር ወር ደግሞ በክልሉ ያሉ የወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ገልጸዋል። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮቹ ሀሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበረ። በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ የታገዱት ሰኞ መጋቢት 1 2017 ዓ.ም ሲሆን በማግስቱ ማክሰኞ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። የሰራዊቱ አመራሮች ላይ እገዳ የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ በሚል ነው። አቶ ጌታቸው ባለፈው ማክሰኞ ምሽት ለትግራይ ቲቪ በሰጡት ቃለ መጠይቅ ወታደራዊ አዛዦቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንዲታገዱ ገልጸዋል። በትግራይ ክልል በሁለት ህወሓት ቡድኖች በተፈጠረው ችግር ህዝቡ ጦርነት ይከሰታል በማለት ከትግራይ ክልል በመውጣት ወደ አዲስ አበባና የተለያዩ ቦታዎች በገፍ እየተጓዘ ነው። ይህንን ተከትሎ በአውቶቡስና በአውሮፕላን ከትግራይ ወደ አዲስ አበባ አቅጣጫ የሚጓዝ ህዝብ ቁጥር ብዛት እንዳለው ታውቋል። እስከ ቀጣዩ ሐሙስ መጋቢት 11 2017 ዓ.ም ድረስ ከትግራይ ወደ አዲስ አበባ የሚደረግ የአየር ጉዞ ቲኬት ተቆርጦ አልቋል። ሰላም ባስ በመሰሉ ትልልቅ የሀገር አቋራጭ የአውቶቡስ አገልግሎት የሚሰጡ የትራንስፖርት ድርጅቶችም እስከ ማክሰኞ መጋቢት 9 2017 ቲኬታቸውን ሸጠው ጨርሰዋል። ውጥረቱን ተከትሎ በተፈጠረው የነዳጅ ዋጋ መወደድ ከከተማ ወደ ከተማ በሚደረገው ክፍያ በእጥፍ ጨምሯል። መረጃውን ያገኘነው ከናትናኤል መኮንን የኢንስታግራም ፔጅ እና ከቢቢሲ አማርኛ ነው።